ጤና ይስጥልኝ አድማጮቻችን፣ ይህ አዋዜ ነው። ባለፈው መስከረም ወር ለአምስት ሆነው በመድፈር አልፎ ተርፎ ለቀናት ባደረጉባት ጥቃት ግብረ ሰዶም የፈጸሙባትና በዚህም ሰበብ በደረሰባት ካንሰረስ ቁስል ምክንያት ሕይወቷ ያለፈችው ሃና ሌላንጎ ወንጀለኞች ላይ ፍርድ ቤት የጥፋተኛነት ውሳኔ ማስተላለፉ ከአዲስ አበባ ተሰማ። ኤፍቢሲ የተባለው የዜና ምንጭ እንደገለጸው የፌዴራል አቃቤ ሕግ አምስቱን ግለሰቦች ያስገድዶ መድፈርና ከባድ የሰው ግድያ ወንጀሎች የሚሉ ሁለት ክሶችን ነበረ የመሰረተባቸው። የተመሰረተባቸው ክስ ዋስትና የሚከለክል በመሆኑ የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ የወንጀል ችሎት ጉዳያቸውን ማረሚያ ቤት ሆነው ይከታተሉ ሲል ትዕዛዝ አስተላልፎም ነበር። ተከሳሾቹ ኤፍቢሲ እንደገለጸው ሳምሶን ስለሺ፣ በዛብህ ገብረ ማርያም፣ በቃሉ ገብረ መድህን፣ ኤፍሬም አየልና ተመስገን ጸጋ የሚባሉ ናቸው። ሁሉም በታክሲ ሾፌርነትና ረዳትነት ስራ የተሰማሩ ነበሩ። የ19፣ የ20፣ የ22፣ የ29ና የ31 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆን ሁሉም ተከሳሾች የኮልፌ ቀራኒዮ ክፍለ ከተማ ነዋሪዎች ናቸው ብሏል ዜና አገልግሎቱም። የፌዴራል አቃቤ ሕግ ዕድሜያቸው 13 ዓመት በሆኑና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ግንኙነት ወይም መድፈር፣ በደልና ከባድ የሰው መግደል በሚሉ በሁለት ወንጀሎች ነው የከሰሳቸው። አቃቤ ሕግ የወንጀል ሕጉን 32 ቁጥር 1 ሀሌታ 626 ቁጥር 1 እና 539 ቁጥር 1 ሀሌታን በመጥቀስ የከሰሳቸው ሲሆን እነዚህ አንቀጾች ሁለቱንም ክሶች የሚያብራሩ ናቸው ይላል ኤፍቢሲ። እንደ አቃቤ ሕግ ክስ መስከረም 20 ቀን 2007 ዓ.ም በግምቱ ከቀኑ 11 ሰዓት ነው የመጀመሪያው ወንጀል መፈጸም እየጀመረው ሲል ይቀጥላል። በዚህ ሰዓት የ16 ዓመቷ ታዳጊ ሃና ሌላንጎ ታክሲ ትጠብቃለች ከትምህርት ቤት ወደ ቤቷ ለመሄድ። አንደኛ ተከሳሽ ሳምሶን ስለሺ ታክሲውን እያሽከረከረ ወደ መኪናዋ እንድትገባ ያደርጋታል፣ ወደ እሷ ሰፈር እንደሚሄድ በማስመሰል። ከዚያም የጉዞውን አቅጣጫ ቀይሮ በተለምዶ ቀራኒዮ አደባባይ እየተባለ ወደሚጠራ ስፍራ ይዘዋት ይነጉዳል ነው የሚለው ክስም። እስከ ምሽቱ 2 ሰዓት ተኩል አብሯት ከቆየ በኋላ ሁለተኛ ተከሳሽ በዛብህ ገብረ ማርያም እንዲመጣ ስልክ ይደውላል። በሾፌርና ሙያ የሚተዳደረው በዛብህ የታክሲ ሾፌርና ረዳት የሆኑትን አራተኛና አምስተኛ ተከሳሾችን ማለትም ኤፍሬም አየልና ተመስገን ጸጋዬን ይዞ እና ወዳሉበት ወይም ሃናን ወደ ወሰዱበት ቀራኒዮ አደባባይ አካባቢ በመምጣቱ ነው በክሱ እየተጠቀሰው። ሃናን በሁለተኛ ተከሳሽ በዛብህ ገብረ ማርያም ታክሲ ውስጥ በማስገባት አንድ ላይ ወደ ኮልፌ ቀራኒዮ ወረዳ 8 አንቺናሉ እየተባለ የሚጠራ ህንፃ ይደርሳሉ። እዚያ አካባቢ የሁለተኛና የሶስተኛ ተከሳሾች በዛብህ ገብረ ማርያምና በቃሉ ገብረ መድህን በጋራ የሚኖርበት ቤት ይገኛል ይላል ኤፍቢሲ ፋና ብሮድካስቲንግ ኮርፖሬት። እዚህ ቤት ውስጥ ነው ተከሳሾቹ ለአምስት እየተፈራረቁ በግምቱ ከምሽቱ 4 ሰዓት እስከ ሌሊት አሰቃቂ በሆነ ያስገድዶ መድፈር ወንጀል ፈጽሞባታል ተብሎ በአቃቤ ሕግ የተጠቀሰው። ይህ እኔም አዲስ አበባ ሆኜ በሰፊው የሰራሁበት ጉዳይ ነው። ከሁሉ በላይ የሚዘገንነው ግብረ ሰዶም ጭምር መሆኑ ነው። አቃቤ ሕግ ከዚህ ድርጊት በመነሳት ሁሉንም ተከሳሾች ዕድሜያቸው 13 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ድፍረት በሚል ወንጀል የከሰሳቸው። በሁለተኛው ክስም በዚሁ ቀንና ቦታ ተከሳሾቹ እንዲህ አይነቱን ድርጊት ፈጽመውባቸው ሌሊቱን በሙሉ እየጮኸች ሪ ያለችና የደረሱልኝ ጥሪ ያሰማች ደሟ እየፈሰሰ
ሕክምና እንዳታገኝ አድርገው 5 ቀን ሙሉ አቆይተዋት ሕይወቷ በሆስፒታል አልፏል። አቃቤ ሕግ ይህንን በመጥቀስ ሁሉንም ተከሳሾች በከባድ የሰው መግደል ወንጀል ከሷቸዋል። ችሎቱ የአቃቤ ሕግ በመሰረተባቸው ከባድ ያስገድዶ መድፈርና በከባድ የሰው ግድያ ክሶች የአቃቤ ሕግ ምስክርን አዳምጧል። ተከሳሾቹ ወንጀሉ ሲፈጸም የተለያየ ስፍራ ነበረን በማለት ጭብጥ በማቅረብ የመከላከያ ምስክሮችን ቆጥረዋል። የመከላከያ ምስክሮቻቸው የሰጡት የምስክርነት ቃል እርስ በርሱ በመጋጨቱና የአቃቤ ሕግን ክስ ማስተባበል ባለመቻላቸው ችሎቱ ዛሬ በዝግ ችሎት ሁሉንም ተከሳሾች በወንጀለኛ ሕጉ 620 ቁጥር 2 መና በ539 ቁጥር 1 ሀሌታ ጥፋተኛ ናችሁ በማለት ውሳኔ ሰጥቷል። ከሁለቱም ወገኖች የቅጣት አስተያየት ተቀብሎ ቅጣት ለመጣል ችሎቱ የዛሬ ሳምንት አርብ ግንቦት 14 2007 ዓ.ም በተለዋጭነት ይዟል ብሏል ፋና ብሮድካስቲንግ ኮርፖሬት። ነው አድማጮች፣ ካለፈው መስከረም ወር ጀምሮ በፍርድ ቤት ሂደት ውስጥ የሚገኘው የሃና ሌላንጎ ጉዳይ የዛሬ ሳምንት እልባት ያገኛል። የተፈጸመባት ድርጊት እጅግ አሳዛኝ፣ በስቃይ የተሞላና የሚዘገነን ነው። ሃና ፍትህ ይገባታል። ቢሆንም የድርጊቱ ፈጻሚዎች ደግሞ ከመካከላቸው የተወሰኑት እንደ ሃና ሁሉ አስራ ቤት የሆኑም ናቸው። ፍትህ ግራና ቀኝ ያለውን ሁኔታ አገናዝቦ ቆንጣጭ ቅጣትና ማስተማሪያ የሆነ መፍትሄ ይሰጣል ብለን ተስፋ እናደርጋለን። ይህ አዋዜ ነው። አግሮ አመድ ብቻ ስለነበረ ሽታው ሁሉ አጠረኗ ሁሉ ሰውነቷ ሁሉ ህይወቷ ሁሉ ተለውጦ ስለነበረ ልጄን ላይኔ ለማየት የሚሳሳውን ልጅ ከቤት ወጥቶ እንግዲህ እግዚአብሔር ያሳያቸው። ሃና አባቴ ምን ይለኛል? ቤት መምጣት አቅቶኛል። በሶሪ ተከብቤ ሕይወት አጣሁ ተደፍሬ። አባቴ ምን ይለኛል? ቤት መምጣት አቅቶኛል። በሶሪ ተከብቤ ሕይወት አጣሁ ተደፍሬ። መምጣት አቅቶኛል። በሶሪ ተከብቤ ሕይወት አጣሁ ተደፍሬ። አባቴ ምን ይለኛል? ቤት መምጣት አቅቶኛል። በሶሪ
ተከብቤ ሕይወት አጣሁ ተደፍሬ ኢትዮጵያዊ የፍቅር ቤት ቁስልሽ ቁስሌ የሚልበት ከየት መጣ የታዲያ ግፍት ካኔ የለንኛ ግፍት ካኔ የለንኛ ግፍት ካኔ የለን ይብቃ ብለን እንነሳ ደርቆ ቁስሉ እንዲነሳ ሁሉም ያስብ እንደራሱ ምን አገባኝ ያቁም ይብቃ ብለን እንነሳ ደርቆ ቁስሉ እንዲነሳ ሁሉም ያስብ እንደራሱ ምን አገባኝ ያቁም ምን አገባኝ ያቁም ምን አገባኝ ያቁም አባቴ ምን ይለኛል ቤት መምጣት አቅቶኛል በሰው አውሬ ተከብቤ ሕይወት አጣሁ ተደፍሬ አባቴ ምን ይለኛል ቤት መምጣት አቅቶኛል በሰው አውሬ ተከብቤ ሕይወት አጣሁ ተደፍሬ ሳይኖር በፀሐይ ነው ይንጠብሳ ካልገዛ ነው የሞላላ አደጋ ነው አለቁስል በየቤቱ የሚያቃጥል ፍምሳቱ ሰሚያቶ እምባው ደርቋል እምባው ደርቆ ደማልቅሷል እምባው ደርቆ ደማልቅሷል እምባው ደርቆ ደማልቅሷል ከሚደለም በይወጣሉ አንዱን ካንዱ ማሳደድ ሁሉም ያስብ በቃ በቃ የእህት ክፉ ባናይቃ ከሚደለም በይወጣሉ አንዱን ካንዱ ማሳደድ ሁሉም ያስብ በቃ በቃ የእህት ክፉ ባናይቃ የእህት ክፉ ባናይቃ የእህት ክፉ ባናይቃ እምባው ደርቆ ደማልቅሷል እምባው ደርቆ ደማልቅሷል ከእንግዲህ የለም በሕይወት ቀልዱ አንዱን ካንዱ ማሳደድ ሁሉም ያስብ በቃ በቃ የእህት ክፉ ባናይቃ ከእንግዲህ የለም በሕይወት ቀልዱ አንዱን ካንዱ ማሳደድ ሁሉም ያስብ በቃ በቃ የእህት ክፉ ባናይቃ የእህት ክፉ ባናይቃ የእህት ክፉ ባናይቃ ለ11 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆን ሁሉም ተከሳሾች የኮልፌ ቀራኒዮ ክፍለ ከተማ ነዋሪዎች ናቸው ብሏል ዜና አገልግሎቱም። የፌዴራል አቃቤ ሕግ ዕድሜያቸው 13 ዓመት በሆኑና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ግንኙነት ወይም መድፈር፣ በደልና ከባድ የሰው መግደል በሚሉ በሁለት ወንጀሎች ነው የከሰሳቸው። አቃቤ ሕግ የወንጀል ሕጉን 32 ቁጥር 1 ሐሌታ 626 ቁጥር 1 እና 539 ቁጥር 1 ሐሌታን በመጥቀስ የከሰሳቸው ሲሆን እነዚህ አንቀጾች ሁለቱንም ክሶች የሚያብራሩ ናቸው ይላል ኤፍቢሲ። እንደ አቃቤ ሕግ ክስ መስከረም 20 ቀን 2007 ዓ.ም በግምቱ ከቀኑ 11 ሰዓት ነው የመጀመሪያው ወንጀል መፈጸም እየጀመረው ሲል ይቀጥላል።
በዚህ ሰዓት የ16 ዓመቷ ታዳጊ ሃና ለላንጎ ታክሲ ትጠብቃለች ከትምህርት ቤት ወደ ቤቷ ለመሄድ። አንደኛ ተከሳሽ ሳምሶን ስለሺ ታክሲውን እያሽከረከረ ወደ መኪናዋ እንድትገባ ያደርጋታል፣ ወደ እሷ ሰፈር እንደሚሄድ በማስመሰል። ከዚያም የጉዞውን አቅጣጫ ቀይሮ በተለምዶ ቀራኒዮ አደባባይ እየተባለ ወደሚጠራ ስፍራ ይዟት ይነጉዳል ነው የሚለው ክሱም። እስከ ምሽቱ 2 ሰዓት ተኩል አብሯት ከቆየ በኋላ ሁለተኛ ተከሳሽ በዛብህ ገብረ ማርያም እንዲመጣ ስልክ ይደውላል። በሾፌርና ሙያ የሚተዳደረው በዛብህ የታክሲ ሾፌርና ረዳት የሆኑትን አራተኛና አምስተኛ ተከሳሾችን ማለትም ኤፍሬም አየልና ተመስገን ጸጋዬን ይዞ እና ወዳሉበት ወይም ሃናን ወደ ወሰዱበት ቀራኒዮ አደባባይ አካባቢ በመምጣቱ ነው በክሱ እየተጠቀሰው። ሃናን በሁለተኛ ተከሳሽ በዛብህ ገብረ ማርያም ታክሲ ውስጥ በማስገባት አንድ ላይ ወደ ኮልፌ ቀራኒዮ ወረዳ 8 አንቺናሎ እየተባለ የሚጠራ ህንፃ ይደርሳሉ። እዚያ አካባቢ የሁለተኛና የሶስተኛ ተከሳሾች በዛብህ ገብረ ማርያምና በቃሉ ገብረ መድህን በጋራ የሚኖርበት ቤት ይገኛል ይላል ኤፍቢሲ ፋና ብሮድካስቲንግ ኮርፖሬት። እዚህ ቤት ውስጥ ነው ተከሳሾቹ ለአምስት እየተፈራረቁ በግምቱ ከምሽቱ 4 ሰዓት እስከ ሌሊት አሰቃቂ በሆነ ያስገድዶ መድፈር ወንጀል ፈጽሞባታል ተብሎ በአቃቤ ሕግ የተጠቀሰው። ይህ እኔም አዲስ አበባ ሆኜ በሰፊው የሰራሁበት ጉዳይ ነው። ከሁሉ በላይ የሚዘገንነው ግብረ ሰዶም ጭምር መሆኑ ነው። አቃቤ ሕግ ከዚህ ድርጊት በመነሳት ሁሉንም ተከሳሾች ዕድሜያቸው 13 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ድፍረት በሚል ወንጀል ከሰሳቸው። በሁለተኛው ክስም በዚሁ ቀንና ቦታ ተከሳሾቹ እንዲህ አይነቱን ድርጊት ፈጽመውባቸው ሌሊቱን በሙሉ እየጮኸች እሪ ያለችና የደረሱልኝ ጥሪ ያሰማች ደሟ እየፈሰሰ ሕክምና እንዳታገኝ አድርገው 5 ቀን ሙሉ አቆይተዋት ሕይወቷ በሆስፒታል አልፏል። አቃቤ ሕግ ይህንን በመጥቀስ ሁሉንም ተከሳሾች በከባድ የሰው መግደል ወንጀል ከሷቸዋል። ችሎቱ የአቃቤ ሕግ በመሰረተባቸው ከባድ ያስገድዶ መድፈርና በከባድ የሰው ግድያ ክሶች የአቃቤ ሕግ ምስክርን አዳምጧል። ተከሳሾቹ ወንጀሉ ሲፈጸም የተለያየ ስፍራ ነበረን በማለት ጭብጥ በማቅረብ የመከላከያ ምስክሮችን ቆጥረዋል። የመከላከያ ምስክሮቻቸው የሰጡት የምስክርነት ጤና ይስጥልኝ አድማጮቻችን፣ ይህ አዋዜ ነው። ባለፈው መስከረም ወር ለ5 ሆነው በመድፈር አልፎ ተርፎ ለቀናት ባደረጉባት ጥቃት ግብረ ሰዶም የፈጸሙባትና በዚህም ሰበብ በደረሰባት ካንሰረስ ቁስል ምክንያት ሕይወቷ ያለፈችው ሃና ለላንጎ ወንጀለኞች ላይ ፍርድ ቤት የጥፋተኛነት ውሳኔ ማስተላለፉ ከአዲስ አበባ ተሰማ። ኤፍቢሲ የተባለው የዜና ምንጭ እንደገለጸው የፌዴራል አቃቤ ሕግ 5ቱን ግለሰቦች ያስገድዶ መድፈርና ከባድ የሰው ግድያ ወንጀሎች የሚሉ 2 ክሶችን ነበረ የመሰረተባቸው። የተመሰረተባቸው ክስ ዋስትና የሚከለክል በመሆኑ የፌዴራሉ ከፍተኛ ፍርድ ቤት 3ኛ የወንጀል ችሎት ጉዳያቸውን ማረሚያ ቤት ሆነው ይከታተሉ ሲል ትዕዛዝ አስተላልፎም ነበር። ተከሳሾቹ ኤፍቢሲ እንደገለጸው ሳምሶን ስለሺ፣ በዛብህ ገብረ ማርያም፣ በቃሉ ገብረ መድህን፣ ኤፍሬም አየልና ተመስገን ጸጋዬ የሚባሉ ናቸው። ሁሉም በታክሲ ሾፌርነትና ረዳትነት ሥራ የተሰማሩ ነበሩ። የ19 የ20 የ22 የ29ና የቃል እርስ በርሱ በመጋጨቱና የአቃቤ ሕግን ክስ ማስተባበል ባለመቻላቸው ችሎቱ ዛሬ በዝግ ችሎት ሁሉንም ተከሳሾች
በወንጀለኛ ሕጉ 620 ቁጥር 2 መና በ539 ቁጥር 1 ሀሌታ ጥፋተኛ ናችሁ በማለት ውሳኔ ሰጥቷል። ከሁለቱም ወገኖች የቅጣት አስተያየት ተቀብሎ ቅጣት ለመጣል ችሎቱ የዛሬ ሳምንት አርብ ግንቦት 14 2007 ዓ.ም በተለዋጭነት ይዟል ብሏል ፋና ብሮድካስቲንግ ኮርፖሬት። ነው አድማጮች፣ ካለፈው መስከረም ወር ጀምሮ በፍርድ ቤት ሂደት ውስጥ የሚገኘው የሃና ሌላንጎ ጉዳይ የዛሬ ሳምንት እልባት ያገኛል። የተፈጸመባት ድርጊት እጅግ አሳዛኝ፣ በስቃይ የተሞላና የሚዘገንን ነው። ሃና ፍትህ ይገባታል። ቢሆንም የድርጊቱ ፈጻሚዎች ደግሞ ከመካከላቸው የተወሰኑት እንደ ሃና ሁሉ አስራ ቤት የሆኑም ናቸው። ፍትህ ግራና ቀኝ ያለውን ሁኔታ አገናዝቦ ቆንጣጭ ቅጣትና